Hi everyone. So ብዙዎቻችሁ you got confused about these two videos የሰራኋቸውና ኮንትራዲክት የሚያደርጉ ነገሮች ያሏቸው መስሏችኋልና ብዙ ቪዲዮዎች ላይ ታግ ያረጋችሁን ስለሆነ እሱ ነገር ክሊር አውት ላድርግላችሁ በደንብ። ስለዚህ የመጀመሪያው ጥያቄ በጣም የተጠየቁት ያለውት is that ማርኬት ሜከሮች ስቶፕ ሎሳችሁን ያውቁታል በሚለው ፖይንት ላይ ነው። ማርኬት ሜከሮች ስቶፕ ሎሳችሁን ያውቁታል በሚለው ፖይንት ላይ በመጀመሪያ ደረጃ when I say that is because of psychology levels የሚባሉ ነገሮች አሉ። maybe 1.1000 ብዙ ሪቴል ትሬደሮች የሚጠቀሟቸው ነገሮች support and resistance, swing highs and swing lows ይሄ ሂስቶሪካል ዳታ አላቸው እነዚህ ትልቅ ማርኬት ሜከሮቹ ማለት ነው። ስለዚህ ብዙ ሪቴል ትሬደሮች ሊያስቀምጡ የሚችሉበት ቦታውን ቀድሞ ያውቁታል። that doesn't mean directly የእያንዳንዳችንን ሊኩዊዲቲ ወይም ደግሞ የእያንዳንዳችንን ስቶፕ ሎስ ያዩታል ማለት አይደለም። it means that ቀድሞ ሂስቶሪካል ዳታ ስላላቸው ቀድመው የቶቹ like clusters of liquidity የት ጋር እንዳሉ ማወቅ ይችላሉ። ሁለተኛ ፖይንት አንዳንዶቹ ማርኬት ሜከሮች ከነዚህ ብሮከሮች ጋር ይሰራሉ። that means liquidity providers ስላሉ እንደዚህ አይነት ብሮከሮች እነሱ ምን ይሰጧቸዋል? ዳታ ይሰጧቸዋል። ስለዚህ clusters of liquidity የት ጋር እንዳሉ ያውቃሉ ይሄኛው ፖይንት። ስለዚህ እነዚህ throughout research እና like የምታገኟቸው ነገሮች ናቸው፣ obvious የሆኑ ዳታዎች ናቸው። ሁለተኛ ጥያቄያችሁ የነበረው ብዙዎቹ ብሮከሮች ብር የሚያገኙት ስቶፕ ከእናንተ ስቶፕ ሎስ ወይም ደግሞ እናንተ ሉዝ ልታገኙ ነው ያልኩት ፖይንቶች ላይ በጣም ብዙዎቻችሁ ኮንፊውዝድ ሆናችሁ ብዙ ጥያቄዎች ጠይቃችሁኛል። I'm not specifically saying ሁሉም ብሮከሮች, I'm saying most ብሮከሮች ከ70 up to 80% የሚሆኑ ብሮከሮች ዲሊንግ ዴስክ ብሮከሮች ናቸው ወይም ደግሞ ቢቡክ ብሮከር የምንላቸው ማለት ነው። እናንተ የምትጠቀሙት ብሮከርን ሄዳችሁ ቼክ ብታደርጉት most probably ቢቡክ ብሮከር ነው። ቢቡክ ብሮከሮች ማርኬት ሜከር ብሮከሮች ናቸው። that means ብዙ ቢጊነር ትሬደሮች ሉዝ እንደሚያደርጉ ስለሚያውቁ ምን ያደርጋሉ? ትሬድ እናንተ ባይ ስትሉ እነሱ ሴል ብለው ይገባሉ ማለት ነው። they know that you're going to lose most probably ስለዚህ እናንተ ሉዝ እንድታደርጉ ይፈልጋሉ እነሱ ጌን ለማድረግ ብር ማለት ነው። ስለዚህ ምን ያደርጋሉ? ሎ ስፕሬድ እና ሎ ኮሚሽኖች ምናምን ያረጉ አድቨርታይዝ ያደርጉና ሞር ትሬደሮችን ወደ እነሱ አትራክት ያደርጋሉ። ግን እነሱ ምንድናቸው? ማርኬት ሜከሮች ናቸው ማለት ነው። they're not going to connect you to the real market አገናኟችሁ እንደ non dealing desk ብሮከሮች ወይም ደግሞ ኤቡክ ብሮከሮች እንደምንላቸው ማለት ነው። ስለዚህ 80 up to 70% የሚሆኑት ብሮከሮች ምንድናቸው? ቢቡክ ብሮከሮች ናቸው። ስለዚህ I'm specifically talking about those specific ብሮከሮች። ስለዚህ ብሮከሮች ብር የሚያገኙት እናንተ ሎስ ስታገኙ ነው ብቻ አላልኩኝም። they gain from spread from commission ያገኛሉ። ግን mostly this ብሮከሮች የሚያገኙት እናንተ ሎስ ስታደርጉ ነው ከዚህ ዲሊንግ ዴስክ ብሮከሮች ስለሆኑ ማለት ነው። ሶስተኛ ፖይንታችሁ ደግሞ ብዙ ሰዎች ስትራቴጂያቸው ብዙ ስለማይሰራ በሳይኮሎጂ ያሰራሉ የሚለው ነገር ነው የሰማሁት። so not really